ዛሬ እንግዲህ ውድ ቤተሰቦቼ በጣም ደስ በሚል ቪዲዮ ነው የመጣሁት። እነ ጨረቃዎች እንግዲህ እና ሀይሚዬ በጣም ደስ የሚል ብሩኬ እንግዲህ እንደተመለከታችሁት በጣም ደስ የሚል ፕራንክ ነው ያደረጋት ሀይሚዬ። ከምንም በላይ እንደዚህ ስቀሽና ተደስተሽ ስላየንሽ በጣም ደስ ብሎናል። እንደ አንድ ቤተሰቦቻችሁ ማለት ነው። እኛ ስትደሰቱ ነው እንጂ ስትከፉ ማየት አንፈልግም ማለት ነው። ውድ ቤተሰቦቼ ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ደህና ነኝ። እና ዛሬ በጣም ደስ የሚል በፈገግታ ነው የመጣሁት። እስከ ዛሬ ሲናደዱ፣ ሲያለቅሱ፣ ሲበሳጩ በተለይ ሀይሚ በጣም እየበሸቀች ነበረ። ብሩኬ እንግዲህ ዛሬ በዚህ ልክ ተረድተሃት እንግዲህ ሀዘናችንንና እንደተበሳጨንብህ አውቀ ያው እንግዲህ የሰው ልጅ ይፈተናል ማለት ነው። በአንዳንድ ነገሮች ሰው ሲዋደድ ምን ሲል ፈተና አያጣውም እና አንዳንድ ጊዜ ከፈተና ለማለፍ መሞከር ነው ትልቁ ነገር ማለት ነው። እና እናንተ ደግሞ ከመጣባችሁ ፈተናዎች በጣም ብዙ ከፊት ለፊታችሁ ሊገጥማችሁ ከዚህም በኋላም ይኖራል ማለት ነው። አንዳንድ ሰው ታዋቂ ሲሆን ታዋቂ በሆነው ልክ እንደዛው ደግሞ ብዙ ፈተናዎች ይገጥሙታል ማለት ነው። በተለይ ሚዲያ ላይ ሲኮን በጣም አስጠሊታም ነገሮች ይገጥማሉ። እንደዚህ ከዚህ ይጀምራል ማለት ነው። ያው ይሄው ነው እና እንዲህ ነው እየተባለ እናንተን ወደ ማለያየት እናንተን ትዳር ወደ ማፍረስ የሚኬድበት ነገር ነው የሚኖረው። አንዳንድ ጊዜ ደግሞ ሴቶች ስንባል የሆነ በአይን እናይና አንድን ሰው ወደድን እንዲሆንልህ እንዲህ ከዛ በኋላ ያንን ሰው ለማግኘት ደግሞ ማንፈነቅለው ድንጋይ የለም ማለት ነው። እና ያው ታዋቂ ስትሆኑ በጣም ከባድ ነው። ያልሰራውን ሰራ ይባላል፣ ያላደረገውን አደረገ ይባላል። እና እውቅና ሲመጣ በዛው ልክ ደግሞ ብዙ የሚገጥሙ ፈተናዎች አሉ። አንተን የምታገባ ሴት በጣም ውስጧ ጠንካራ መሆን አለበት ማለት ነው። ወንዱም እንደዛው፣ ሴቷም እንደዛው። ለምን ያችንም ወደድኩ ብሎ ይመጣል። አንዳንድ ሰው ለመፈመስ ብሎ ብዙ ነገር ይሰራል ማለት ነው። በእናንተ ስም ለመፈመስ ወንዱም ቢሆን እንደዛው እሷን ወድጃታለሁ፣ ከዚህ በፊት እንዲህ አይነት ነገር ነበረኝ እያለ ሊመጣ ይችላል። ሴትም ብትሆን እንደዛው። ስለዚህ ያንን ነገር ደግሞ እናንተ መገመት መቻል አለባችሁ። የሆነ ነገር በገጠማችሁ ቁጥር ይሄ ነገር ትክክል ነው ብሎ ማመን በጣም መጥፎ ነው ማለት ነው። እና አንድ ታሪክ ላይ የሰማሁት ነገር አለና እሱም ምንድነው፣ አንድ አባት እንግዲህ ታስሮ በነበረበት ሰዓት እናትየው እሱን በጣም ስለምትወደው ልጅ አላት። የአባትየውን ፎቶ እያቀፈች ትተኛ ነበርና ልክ አባትየው ተፈቶ ሲመጣ እኔ አባትህ ነኝ ብሎ ይለዋል ለልጁ ማለት ነው። ከዛ ሲለው ልጁ ምን አለ፣ እኔ እናቴ ማታ ማታ እያቀፈችው የምተኛው ሰውዬ ነው አባቴ አለው። ከዛ ያ ሰውዬ አብረው ፎቅ ላይ ነበርና የደረጃ ላይ ነበርና የቆሙት፣ ገፍትሮ ወዲያውኑ ነው ወረወራት። ከዛ እና ላሳየህ አቅፋ የምትተኛውን ሰው ብሎ ወስዶ ሲያሳየው ግን የራሱን ፎቶ ነበረ። እና አንዳንድ ጊዜ በችኮላ የምናደርገው ነገር በጣም ከባድ ነው ማለት ነው። ልንመልሰው የማንችለው ነገር ይገጥመናል። እና ምን ሆነ መጨረሻው ብላችሁ ካላችሁ ያቺ ሴት ሞታለች። እሱ የሮጠ ሂዶ ተጸጽቶ እሷን እንትን ለማለት ሲፈልግ እሷ ደግሞ ቀድማ ሞታለች። ስለዚህ ይሄ ሰው ምንድን ነው ማድረግ ያለበት ብላችሁ ታስባላችሁ? እና እንደዚህ አይነት ነገሮች ካለማጣራት ነገሮችን ቀድሞ ምንድነው እንዴት ነው ብሎ ካለማለት የተነሳ የሚከሰቱ ነገሮች አሉና ራሳችንን ቆም ብለን አስበን በጣም በትዕግስት ከስሜት ጸድተን ትዕግስተኛ ሆነን መሆን አለበት እዚህ ሚዲያ ላይ ስንመጣ። እና ታዋቂ በተሆነ ልክ በዛው ልክ ደግሞ ምቀኛ አለ።
በዛው ልክ ይሄንን ቤተሰብ ለማፍረስ ትዳርን ለማፍረስ የሚያደርጉት ብዙ ነገሮች አሉና ያንን ነገር ለማለፍ ደግሞ ፍቅርና ጽናት ያስፈልጋል ማለት ነው። ውድ ቤተሰቦች እኔ እዚህ ጋር እያየሁ ያለሁት በምንም የሚጋቡ በሃይማኖትም በምንም የሚጋቡ ዞሮ የሆነ ነገር ላይ ወድቀው እንዲሆንን እያሉ ሲመጡ ነው የማየው ማለት ነው። ይሄ ሁሉ ምንድነው ከተባለ የእውቅና ነው፣ የዝና ምልክቶች ናቸው። ስለዚህ በጣም ትዕግስት ያስፈልጋል ልላችሁ ፈልጌ ነውና ሀይሚዬ ፈተናም ቢበዛ ምንም ቢል እንግዲህ ብሩኬና ሀይሚዬ መጨረሻቸውም አብረው እንደሚሆኑ ተስፋ እናደርጋለን። አብረውም እንዲሆኑ ነው ምኞታችን ማለት ነው። እና ውድ ቤተሰቦቼ ቻናሌን ላይክ እና ሼር ሰብስክራይብ አድርጉ። ቪዲዮውን ደግሞ ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።